ስግደት ማለት ምን ማለት ነው? ስግደት ማለት መዋረድ፣ ማጎንበስ፣ መንበርከክ፣ በግንባር ምድርን አስነክቶ መሬት ስሞ መመለስ ማለት ነው። ስግደት ለምን ይጠቅማል ያልን እንደሆነ ከአምላካችን ጸጋንና በረከትን እንድናገኝ እንዲሁም ደግሞ ክፉ መናፍስትን ከኛ እንዲርቁ ያደርግልናል። በነገራችን ላይ በአባቶቻችን አስተምህሮ ሰይጣንን ድል የምንነሳበት ትልቁ መሳሪያችን ከጸሎት ቀጥሎ ስግደት ነው። አጋንንት ወይም ደግሞ ሰይጣናት ሊለምዱት የማይችሉት ታላቁ ነገር ቢኖር ምንድነው? ስግደት ነው። በቤተ ክርስቲያናችን ሁለት አይነት የስግደት አይነቶች አሉ። እነሱም አንደኛው የአምልኮ ወይም ደግሞ የባህሪ ስግደትና ሁለተኛው ደግሞ የአክብሮት ወይም ደግሞ የጸጋ ስግደት በመባል ይታወቃል። የአምልኮ ስግደት አንተ የፈጠርከኝ፣ የምትገለኝ፣ የምታድነኝ፣ የምታኖረኝ አምላኬ ነህ ብለን ለእግዚአብሔር ብቻ የምንሰግደው ስግደት ሲሆን ሁለተኛው የአክብሮት ወይም የጸጋ ስግደት የሚባለው ደግሞ ለቅዱሳን መላእክት፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት በሙሉ የሚሰገድ ስግደት ነው። መቼ እንስገድ ያልን እንደሆነ በጸሎታችን ላይ ስግደትን የሚያዘዝ ነገር ስናገኝ እንዲሁም ደግሞ ንስሐ ገብተን ቀኖና ተሰጥቶን ስግደት ሲታዘዝልን እና ከአበይት በዓላት ውጪ ወይም ደግሞ ከግዝት በዓላት ውጪ መስገድ እንችላለን። የት እንስገድ የተባለ እንደሆነ መጽሐፍ ቅዱሳችን በቤተ ክርስቲያን እንድንሰግድ ያዝዛል። ቤተ ክርስቲያን አካባቢያችን ላይ ከሌለ ግን ወደ ምስራቅ ዙረን እንድንሰግድ ፍትሐ ነገሥት ያዝዛል። እሺ ስግደት በስንት ይከፈላል ያልን እንደሆነ ስግደት በሶስት ይከፈላል። አድንኖ፣ አስተብርኮ፣ ወዲቅ ውስተ ምድር ወይም ደግሞ ሰጊድ በመባል ይከፈላሉ። አድንኖ አንገትን ጎንበስ አድርጎ የሚጸለይ አንዳንዴም ከወገብ ጎንበስ ከጉልበት አጠፍ እየተደረገ የሚጸለይ ወይም የሚሰገድ ሲሆን ይሄ ስግደት በአበይት በዓላት ማለትም መሬት ወድቆ መነሳት በማይፈቀድባቸው በዓላት ለመስገድ የሚጠቅም ስግደት ነው። እንደዚህ ሆኖ መጸለይ ወይም ደግሞ መስገድ ዕለተ ሞትን ለማሰብ ይረዳናል። ሁለተኛው አስተብርኮ ነው። አስተብርኮ በጉልበት ተንበርክኮ መጸለይ ሲሆን ጌታም በጌቴሴማኒ የመጨረሻውን ጸሎት የጸለየው ተንበርክኮ ነበር። በነገራችን ላይ በእግዚአብሔር ፊት መንበርከክ የፍጹም መገዛት ምልክት መሆኑን ማወቅ አለብን። ወድቆ ጠላትን የሚጥሉበት ታላቅ ጥበብ ቢኖር መንበርከክ መስገድ ነው። ሶስተኛው ወዲቅ ውስተ ምድር ወይም ደግሞ ሰጊድ በመባል የሚታወቀው ነው። ይሄ ስግደት መሬትን በግንባር ነክቶ መመለስ ነው። ይሄ ስግደት በሰሙነ ሕማማት አርብና እሮብ ንስሐ ገብተን ቀኖና ሲሰጠን እንዲሁም ደግሞ በተለያዩ አጽዋማት የሚዘወተር የስግደት አይነት ነው። በቤተ ክርስቲያናችን የማይሰገድባቸው ቀናቶች የትኞቹ ናቸው? 5 ቀናት አሉ። አንደኛው የባለ እግዚአብሔር ወይም ደግሞ በዓለ ወልድ በ29፣ የእመቤታችን በየወሩ መታሰቢያ በ21፣ የሊቀ መላእክት የቅዱስ ሚካኤል መታሰቢያ በየወሩ በ12 እና ቅዳሜና እሁድ ናቸው። በእነዚህ ቀኖች ለምን አይሰገድም ያልን እንደሆነ ቀዳሚት ሰንበት እግዚአብሔር ዕለተ ፍጥረትን ፈጥሮ ያረፈባት ቀን ናት። ሰንበተ ክርስቲያን እሁድ ደግሞ የተወለደባት ትንሣኤውን የገለጸባት ቀን ናት። በ12 ቅዱስ ሚካኤል ሰይጣን የወደቀበት ቀን ስለሆነ በ21 የእመቤታችን የነፍሳችን ዕረፍት የታወጀበት ስለሆነ በ29 ባለ እግዚአብሔር ደግሞ የነጻነት ቀን ጌታ የተወለደበት ቀን ትንሣኤው የተገለጸበት ቀን ስለሆነ በእነዚህ ቀኖች አንሰግድም። ሌላው እንዳንሰግድባቸው የታዘዙት ቀናት የጌታችን አበይት በዓላትና የእመቤታችን 33ቱ ቅዱሳን በዓላት ናቸው። 33ቱን የእናታችን የቅድስት ድንግል ማርያምን በዓላት እንደ እሁድ ሰንበት አድርገው ያክብሩ ተብለን ታዘዘናል። በነገራችን ላይ 9ኙን የጌታችንን አበይት በዓላት ከ9ኙ የጌታችን ንዑሳን በዓላት ለይተን ማወቅ መቻል አለብን። 9ኙ የጌታችን አበይት በዓላት ብስራት፣ ልደት፣ ጥምቀት፣ ደብረታቦር፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገትና ጰራቅሊጦስ ናቸው። 9ኙ የጌታችን ንዑሳን በዓላት መስቀል፣ ስብከት፣ ብርሃን፣ ኖላዊ ኄር ወይም ቸር እረኛ፣ ግዝረት፣ ልደተ ስምዖን፣ ቃና ዘገሊላ፣ ደብረ ዘይትና መስቀል ማለት የመጋቢት ወሩ የመጋቢት 10 ማለት ናቸው። ወዳጄ ይህችን ስንዱ እናት ቅድስት ቤተ ክርስቲያን ኢየሱስን አታውቅም፣ አታመልክም፣ አትሰብክም ብሎ እኛን ኦርቶዶክሶችን መክሰስ ጉንጭ ከማልፋት ውጭ ሌላ ፋይዳ የለውም። ምክንያቱም ኑሮዋም ሕይወቷም መድኃኔዓለም ኢየሱስ ክርስቶስ ነው። አዎ መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶ ይህንን ጾም እንድንጠቀምበት ይፍቀድልን። አሜን። ይቆየን። ስግደት ማለት